ለንደን ያለው ክለብ ሲሸነፍ እራት የሚዘጋግ፣ ማድሪድ ላይ ላለው ተጫዋች ፌስቡክ ላይ ከእህት ወንድሞች ጋር የምትጣላው አንተ ለመጨረሻ ጊዜ የሀገርህን ክለብ ጨዋታ ያየው መቼ ነው? እስኪ እውነቱን እንነጋገር። የሰው ሀገር እግር ኳስ ስታደንቅ ውለህ የራስን ሀገር ስፖርት ስትረግመውና ስታንቋሽሸው አታፍርም? የምትሰጠኝ መልስ አውቀዋለሁ። እግር ኳሳችን ሰልችቶናል፣ በሙስናና በኔትወርክ በስብሷል፣ ራስ ወዳድ አሰልጣኞችና አመራሮች ስፖርቱን ገለውታል ትለኛለህ። ልክ ነህ፣ 100% ልክ ነህ። ኳሱን በርቀት እድገትን በጥቅም የለወጡ ሰዎች ሜዳውን አድርቀውታል። ተሰጥኦ ያላቸው እድል የተነፈጉ ስንት ወጣቶች በየሰፈሩ ቀርተዋል። ግን ጥያቄው መፍትሄው ጥሎ መሸሽ ነው ወይ? የሰው ልጅ የራሱ ቤት ቢቆሽሽበት ያጸደዋል እንጂ የጎረቤት ቤት ሂዶ አይኖርም። እኛ ካልደገፍናቸው፣ እኛ ስታዲየም ሄደን ካልጨውንላቸው፣ እኛ ይሄንን የበሰበሰ አሰራር በጨዋታችን ካላወገዝናቸው እነዚህ ተስፋ የቆረጡ ታዳጊዎች ማን ያወጣቸዋል? አመራሩ እየጠላ ተጫዋቾቹን አትቅጣቸው። እድሉን አግኝተው በኔትወርክ ሳይሆን በደማቸው ለሚጫወቱ እና እድሉን ተነፍገው በየቀኑ ላባቸውን ለሚያፈሱት ወጣቶች ስትል መጨው ነበረብን። የውጭ ሀገር ማሊያ ለብሰ ስታደንቅ እዚህ ሀገር ውስጥ በችሎታቸው ሳይሆን በገንዘብ ተነፍገው ለሚያለቅሱ ታዳጊዎች ክደት እየፈጸምክ ነው። ሻልከደሜ ባንቺ ተስፋ አልቆርጥም